ልጆች የ3 አመት ልጅ አያችሁ ልጆች የት ጋር ወደዚህ እሺ እናቴ ማማዬ እኔ በቀል ነው ያስኩት ነው እንዳልኳችሁ እና በቀለዋለሁኝ ይሄንን ህይወት እንዴ ልጄስ ልጄ ወዴት ሄደች ወይኔ ጉዴ ክራ ወይኔ ሰላም ጎመን አለን ቃሪያ አለን ቲማቲም አለን እያልሽ ምናምን ለኔ ማስተዋወቂያ ሰሪም ለምንድን ነው የምትጨቀጭቂኝ አባቴም ይዋል ለዚህ ጋር ተኝቷል ሁሉ ነገር አለ አይደለ አዎ አለ መጣ ገጨቀጨቀ ምን መጣችሁ ብዙ አዎ አለ ማስተዋወቂያ እየሰራችልኝ ነው ልጄ አዎ አለ መጣችሁ ብዙ ጎመን አለ ጎመን ያለች ይሄ ድንች ዝንጅብል ነጭ ሽንኩርት ቃሪያ ካሮት ሎሚ ጥቅልል ጎመን ጥቅልል ጎመን ጥቅልል ጎመን አዎ ጥቅልል ጎመን ምን እሺ ሸከመሽ ወይ ሚክራ ኑ ግዙ በይ ግዙን ገበያ በይ ድንች 50 ብር ሽንች ድንች በ50 ብር ቃሪያ በ20 ብር ዝንጅብል በ50 ብር ሎሚ በ20 ብር ካሮት በ50 ብር በይ ካሮት ጫማሽን አድርጌ ተጫዋቺ እኔም ስራ ልስራ ረባ አላ አንዴ ዝም በይ እና ውዶችዬ ከማማ ጋር ከኔ ጋር ዘና እንዳረጋችሁ ተስፋ እናደርጋለን ጉሊታችንን እየሰራን በዚሁ ደግሞ አንዳንድ ነገር እንበላችሁ ማለት ነው አባቴም እዚህ ጋር እንደምታዩት ተኝቷል ስለምትገዙን ስለምታበረታቱን ሼር ላይክም ስለምታደርጉልን ሁሉ ነገር ከልብ እናመሰግናለን ጉሊት ላይ ለምን ዝቅ ብለሽ ትሰሪያለሽ ለምን ራስሽን ታዋርጃለሽ ምናምን ለምትሉኝ እናቶቻችን ራሳቸውን እያዋረዱ ነው እንዴ እየሰሩ ያሉት እኮ አይደለም እነሱ መኖር ስላለባቸው ነው በቃ የዚች ዓለም እንትን ህግ ካልሰራክ አትኖርም ነው ስለዚህ ሰርተ ነው ምንኖረው አንለምንም እኛ ዩቲዩበሮች ጋር እንኳን ተገናኝቼ ምናምን እንድሰራ በነገራችሁ ላይ በጣም አቅሙ አለኝ ዩቲዩበር የሆናችሁ ማለት ነው አግኙኝ አናግሩኝ ምናምን እሺ አግኙኝ አናግሩኝ አብረን መስራት መለወጥ ምናምን እንችላለን ሐሳብ ያላችሁ እኔማ ሐሳብ አለኝ እሺ የመስራት አቅሙ ጉልበቱ እቅዱ ሁሉ ነገር አለኝና ከሰዎች ጋር ደግሞ እንደገና ይሄንን ቪዲዮ ሼር ምናምን አድርጉልኝ ደግሞ ወደ ሐሳቤ ስገባላችሁ የእናትነትን ዋጋ ማለት ነው ከናቴ ያላገኘሁትም አይደለ ያንን ነገርን እበቀለዋለሁ በልጆቼ ህይወትን ልጆቼ እንዳይደግሙት ዛሬ እንደዚህ ዝቅ ብዬ የምሰራው በቀል ነው እሺ እየተበቀልኩት ነው እጅ ላለመስጠት ልጆቼን ለሰው ላለመስጠት ልጆቼን አሳልፌ ለሰዎች ሰጥቼ እንዲያሳድጉልኝ ማድረግ ምናምን
ሳልችል ቀርቼ አይደለም እንደፈለጉ ይሁኑ ምናምን ኮንፈርቴን ብቻ ማዳመጥ ሴት አይደለም። በቃ እስከወለድኩኝ ድረስ ለራሴ ምቾት ሳይሆን የምኖረው ለልጆቼ ምቾት ነው እኔ የምኖረው። ልጆቼ ከገንዘብ ይልቅ ከምናምን ይልቅ አያስፈልጋቸውም አይደለም፣ በደንብ ነው የሚያስፈልገው ገንዘብ። ግን ከዛ ይልቅ ደግሞ እናትነትን ይፈልጋሉ፣ እኔን ይፈልጉኛል። ስለዚህ እኔ ያስፈልጋቸዋለሁ። እኔ እዚች ጋር ለነሱ ዋጋ ከፍዬ እኔ እዚህ መስራት አለብኝ ማለት ነው። ማማዬ ልትጫወቺ ነው? እኔ ዋጋ ከፍዬ ልጆቼን በስነ ስርዓትና በአግባቡ ማሳደግ አለብኝ። ሶዛንት እዚች ጋር ዝቅ ብዬ መስራቴ ምናምን ነገር የሆነ እንደ እንትን ነገር እንደ ዝቅታ ምናምን አድርጋችሁ ተመልክታችሁ ምናምን እንዳታወሩ። እናቴ ከነስተቷ ትቀመጥ፣ እሺ ከነስተቷ ትቀመጥ። እሷ የልጅነትን ዋጋ ወይም ክብርን አላሳየችኝም ብዬ እኔ መንፈግ አልፈልግም፣ መከልከልን አልፈልግም። በቃ ባለችበት ቦታ ተከብራ አልገባትም፣ ልፋቴ አልገባትም። ይሄ ያንን እንዳለ ስቃይና መከራ ያሳለፍኩት አልገባትም። ይሄ እሷን ለማስደሰት የሄድኩበት መንገድ ምናምን አልገባትም። አንድ ቀን ይገባት ይሆናል አይታወቅም። ወይም ደግሞ እንደኔና አይነት ልጅ እንደጎደለባት ሊገባት ይችላልና ጊዜ መልስ ይሰጣል። ስለዚህ እኔ ደግሞ በእናቴ ያጣሁትን እንደዚህ ዝቅ ብዬ ጉሊት እየሸጥኩኝ እቺንን ህይወትን መበቀል ነው የምፈልገው። ስለዚህ እኔ ያንስኩት ምንድነው አሁን በቀልን ነው። እሺ እየተበቀልኩት ነው ማለት ነው። እንዲህ ዝቅ ማለቴ ለልጆቼ ነው፣ እንዲህ መስራቴ ለልጆቼ ነው። እንዲህ በቃ እንዴት ነው ይሄ ዝቅ ማለት ምናምን የመሰላችሁ ዝቅ ማለት አይደለም። በዚህች በነገራችሁ እኔ ተቀምጬ ቤቴ ገንዘብ አላገኝም። እዚች ጋር ግን መጥቼ ይሄንን በ20 ብር ገዝቼ በ40 ብር ከሸጥኩትኝ 20 ብር አገኘሁኝ ማለት ነው። 20 ብር ተጠራቅሞ ሚሊዮን ይሆናል። እሺ እኔ በቀልን ነው ያስኩት ነው እንዳልኳችሁ እና በቀለዋለሁኝ ይሄንን ህይወት። እንዴ ልጄስ ልጄ ወዴት ሄደች? ወይኔ ጉዴ ክራ፣ ወይኔ እንዴ ወዮ አገራየኝ ልጄ የለችም፣ ልጄ የለኝም። እኔ ማሻሻያ ተሰጠን ነው አገር ላይ ነው ዘንድሮ። እንዴ እማ ትንሽ ልጅ ከዚህ በኩል አለፈች፣ ህፃን የ3 አመት ከምናምን ልጅ አላየሁ። አንተ ትቀርባለህ ደግሞ እንዴ? እኔ መከራዬ ብዛቱ ዘንድሮ ያገር ሊያየኝ ነው ዘንድሮ። ማማ ልጄ ማማ ያኪ እንዳትቀርሰኝ ና አንተ ታውቃለህ ያለችበት ወይሻው ማማዬ ይሄን አታውቅም፣ ይሄንን አታውቅም። ያ ረቢ ማማ ወይሻው ማማ የሆነች የ3 አመት ልጅ አያችሁ ልጆች? የት ጋር ወዲህ ወደዚህ ሽናት ማማዬ ወይኔ ክራም ዘንድሮ ጉዴ ነው። እማ እንዴ ምነው ነይ እማ እናትዬ አንቺ ወይዬው ነይ ለምን ወጣሽ እማ? ይሁን አስደግመሽ እማ አጣሽኝ ፈልገሽ
እኔ እናት እማ በቃ እንዳታለቅሽ እሺ ለምን አመጣሽ እዚህ ኧረ ተሳሳተ ወይ ነይ እማማ ይበላሻል እማማ ነይ ማለት ግን ነይ እማማ ይበላሻል እኔና ሰርኩኝ እኔ በቃ ደነገጥኩ ደነገጥኩ አየሽ እማ ደነገጥኩ እኮ እኔም እኮ ፈራሁኝ የወሰዱብኝ መሰለኝ እኮ እቺ ክፉ ዓለም ናት እቺ ክፉ ሀገር ናት እሺ እናት በቃ ነይ እዚህ ጋር ቁጭ ነይ እዚህ ጋር እሺ ቁጭ በቃ ሟበይ ወጥሻለሁ እሺ ሁለተኛ ያለ ማማ የትም እንዳትሄጂ እሺ ያለ እኔ የትም እንዳትሄጂ እሺ እናቴ ይሰርቁብኛል ይወስዱብኛል እሺ እናቴ እሺ እማ እኔ እኮ ለእናንተ ብዬ ነው እዚህ የምንከራተተው ውዴ እኔ ለእናንተ ብዬ ነው እንጂ እኮ ማለት ነው እኔ ውጪ መሄድ እችል ነበር ለተለያየ ቦታ መሄድ እችል ነበር እሺ የእናትነትን ፍቅር እንዳልከለክላችሁ ብዬ ነው ማየ እሺ በይ በቃ ጎበዝ ትተሽኝ እንዳትሄጂ እሺ እሙ ይበላብኛል እሺ እናቴ እሺ ደነገጥኩ እኮ ማየ ልቤን ንኪው ልቤን ንኪው እንዴት እንደደነገጥኩኝ ልቤ ደነገጥኩ አመመኝ ደነገጥኩ መርፌ እንሂድ ደነገጥኩ እኮ መርፌ ነው ልተው እሺ በቃ ደነገጥኩኝ እሺ እናቴ ክፉ አይንካብኝ እሺ አሜን በይ አሜን በቃ ክፉ አይንካብኝ እሺ አሜን በይ እወድሻለሁ አይሽ ወንድምሽም ደነገጠ እኔም ደነገጥኩ እሺ አሁን እዛ ስራ ቦታ እንሂድ ቤት እንግባ ወይ መከራዬ ካልሲውስ አባቴ ነይ አሁንም ነይ ትተሽኝ አትሂጂ ነይ በቃ ልረጋጋ ውዶችዬ እሺ ሰላም ሁኑ ቻው ደህና ሁኑልኝ ልጄን አገኘኋት በስተመጨረሻ ቻው በይ እሺ ልረጋጋ በቃ ለምን ትተሽኝ ትሄጃለሽ እንዴ እኔ እንዴት እንዳለቀስኩ እኔ እንዴት እንደጮህኩ አታውቂም አይደረግም ሌባ ቢወስድሽስ እማ ሌባ ቢወስድሽ በቃ እኔ በቃ ተነገድኩ እኮ እማዬ በቃ ዝም በይ ሰቃይ በቃ ልጄን አሰቃየዋት በእናታችሁ እንዴ ይወስዱብኛል እኮ እሺ ይሰርቁብኛል እማዬ አንቺን ይሰርቁብኛል በቃ እናቴ በቃ ነይ ሳሚ ማበይ ደነገጥ በቃ እሺ